ኡስታዝ ትዝናናለህ? አዎ አልহামዱሊላህ። ምንድነው የሚያዝናና? ሰዎች ሲስቁ ማየት ሲያገኙ። ለምን ይሄንን ጥያቄ ያነሳሁት በጣም ቢዚ ነህ እንደው በእለት ውስጥ ብዙ ቦታ ነው የምትነካው። አሁን እዚህ እንኳን ስትመጣ ከሆኑ ኃላፊነቶች ከሆኑ ጉዳዮች መካከል ነው ወደዚህ የመጣው። እዚህም እዚያም የምትራወጠው ስልክህ በጣም በተደጋጋሚ ይደወላል። ብዙ አይነት ሰዎችን በቀን ውስጥ ታገኛለህ። በጣም ቢዚ ነህና መዝናናት የሚባለው ነገር ራሱ ትዝ ይልሃል ወይ ለማለት ነው። ያው እንግዲህ ትልቁ መዝናኛችን ያው የሁሉ ኃላፊነት ጨርሰህ ስትገባ ልጆችን ቤተሰቦችን ስታገኝ ነው እንጂ ያው መዝናኛ በሚል እንትን ሄጄ ተዝናንቼ እመጣለሁ የሚል ፕሮግራም ለማሰብም አልችልም። ራሃቲ ፊ ተአቢ ይላሉ አንዳንድ አይማዎች። ድካሜ ምንድነው እረፍቴ ያለው በድካሜ ውስጥ ነው በሚል ሐሳብ ይገልጹታል። እንደዛ ነው ማለት ነው። አንተ አልহামዱሊላህ አይዘባብህም? የሆኑ ነገሮች አይሰለቹም? በየእለቱ አሁን የሆኑ ሰዎች ተቸገርን፣ እንደዚህ ተራብን፣ ተጠማን የሚል ሐሳብ ትሰማለህ። በዚህ ደግሞ የሆኑ ወጣቶችን ትውልዱን ለመምከር ደግሞ ከሚሊዮን በላይ ተከታይ ባለው ገጽ ወጥተህ ደግሞ አንድ ቪዲዮ 400-500 ሺህ ቪው የሚያገኝ መልእክት ደግሞ አስበህ ተዘጋጅተህ ታስተላልፋለህ። በዚህ ደግሞ ክፍለ ሀገር ወጥተህ ጉድጓድ ትቆፍራለህ ምናምን አይደክምም? ወላሂ እንግዲህ አብሮ የሚሰጥ ትከሻ አለ። ያው ጥበብ ከአላህ ነው። እንግዲህ አላህ ጥበቡን ከሰጠ በኔ ቅዋ በኔ ገንዘብ ማረገውም ምንም የለም ዛሬም ወደፊትም። ነገር ግን አላህ አብሮ የሚሰጣል። በቃ ለኔ ራሴ ግራ ነው የሚገባኝ። 4 ፕሮግራም 6 ፕሮግራም ይመጣል ግን አልቋል ማታ ስታየው። ከዛን ከእንደገና ለነገ ፕሮግራማም ፉል ነው። ነገውን ዛሬ ተገናኝተናል ለነገ ፉል ነውና አላህ ነው እንትን የሚለው። 21ዋ ሰሞኑን አስመርቄ መጥቼ ከእንደገና አስመርቄ ወደ ቢሮ ደግሞ ሌላ ሰው እየጠበቀን ነውና ሀጃው ተፈጽሞ ምን ተብሎ እና አላህ አንዳንዱ አልበቃኝም ጊዜው ተቃጠለብኝ ይላል። ጊዜ አንሰናል ያጥራና በተለይ አሁን እንደኛ ያለው